መርጣቸው ለህይወት ጓደኝነት እምናጫቸው ሰዎች ይወስናል። ብዙ ወንድሞቻችን ብዙ እህቶቻችን በዲን ህይወታቸው መሰረታቸው መልካም ሆኖ በኋላ ላይ ግን ወዳልሆነ ነገር ውስጥ ሲገቡ እናያለን አይደል? የአላህ ታማኝ ባሪያ የእሱ ጥንቁቅ ስንሆን እሱን ስንታዘዝ ወደ እሱ ስንመለስ አላህ ርዝቁን ያርከፈክፋል፣ ይለግሳል። ዛሬ ይሄ ነው ያጣ ነው መቀሳሰር ሆነ። እኔ ወንጀል አለብኝ። ምቀኝነት ቀይ መስመር ያስረግጣል። የፈንጅ ቀጠና ነው። ሐሲድ እንቅልፍ የለው። ሌላው ለበላው እሱ ይራባል፣ ሌላው ለነዳው እሱ ይቆጫል። ሁሌም አላህ ጋር ፍልሚያን ሕይወትህንም ሊያስከፍል ይችላል። በአባስያዎች ስርወ መንግስት ውስጥ በእስልምና ታሪክ ኡመውያ በኋላ አባስያ የምንላቸው መጥተዋል። አንድ ታዋቂ መሪ ነበር፣ ሙዕተስም ይባላል። አሞሪያ የምትባለውን ከተማ ጦር አዘምቱ የከፈተ ትልቅ ንጉሥ ነው። ታዲያ እሱ ዘንድ አንድ ገጠሬ ተወዳጅ ሆነ። ይቀርባል፣ ያጫውተዋል። ንጉሡ ወደደ፣ ያቀርበዋል። እሱን በጣም ሲያቀርበው የተመለከተ አንድ ሚኒስትር ይህን ሰው እንዴት ነው ከዚህ ማርቀው ብሎ ወሰነ። ከዛም ቤቱ ጋበዘው። ሰላምህን ይነሳል። ነጭ ሽንኩርት የበዛበት ምግብ አዘጋጀለት፣ እንዲሸታፉ ማለት በጣም አበላው። ከዛም ምን አለው፣ ማታ ወደ ንጉሡ ስትሄድ የነጭ ሽንኩርቱ ሽታ ንጉሡን እንዳያውከው አፍህን እባክህ ዘጋርጋ አውራው አለው። ተስማማ። ታዲያ ሚኒስትሩ ቀድሞ ወደ ንጉሡ ገብቶ ነበርና ንጉሥ ሆይ ታሪኮን እየሰሙ ነው አላቸው። ምን ተፈጠረ? ያ እኮ ልታመጣው ያን እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ ንጉሡ አፉ ይሸታል እያለ እያወራ ነው አለው። ተበሳጨ ሙዕተስብ። እኔ ባቀረብኩት እኔን ከባድ ነው ለነገሥታት ይሄም መባል። ያ ምስኪን ገጠሬ ቤት ገባ ንጉሡ ጋር። እንደገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመረ። ሲያናገር ንጉሡ ገባው። አሃ እኔን ይሸተኛል ብሎ እሱ እንደሸተው ብሎ የኔ አፍ ይሸተዋል ብሎ ነው ይዘጋል። ደብዳቤ ጻፈና ሊያስገድለው ሄደህ ደብዳቤ አድርስና መልእክት ይዘህልኝ አለው። የጻፈው ወደሱ ኮማንደሮች ነበር። ሲደርስ ይሄን ሰው ግደሉት የሚል ደብዳቤውን ይዞ ይሄ ገጠር ይወጣ። ሲወጣ ሚኒስትሩ አገኘ። የት ይሄድክ ነው? ይሄን ወረቀት አሽጎ ሰጥቶኛል ላደርስ ነው አለ። ከዛም ወደ ቤት ነው የምትሄደው? ወደዚህ ቦታ። አይ መንገዱ ከሚደክምህ እኔ ላደርስልሃል፣ ገላገልከኝ። ደብዳቤውን ተቀበለ። የት ይዞት ሄደ? ወደ ኮማንደሮቹ። ሲደርስ የንጉሥ ትእዛዝ ነው። ለምን እንዴት የለም። እንደመጣ ተቀበሉና ቀሉት ያንን ሚኒስትር። የርዝቅ መክፈቻ በር ነው። ከዛ ሚኒስትሩ ሲጠብቅ የለም ንጉሡ። 2 ቀን 3 ቀን አላገኘው። የት ሄደ ሲል አይ እሱ እኮ ተገሏል አለ። ማን ገደለው? የሆነ ደብዳቤ ይዞ ሄዱ። ደብዳቤውን ለሌላ እኮ ነው የሰጠው። አስጠራ ያን ገጠሬ። ደብዳቤው ስለ አድርስልሃል የሰጠሁት። ከዛ ንጉሡ ጠረጠረ። የሆነ ነገር አለ። አንተ ለምን ነው ከተማ ላይ ስሜን ያጠፋ አፉ ይሸታል ብለህ? ንጉሥ ሆይ እርሶ ነው። እኔ እኮ አፌን የዘጋሁት ለእርሶ እሱ ያበላኝ ነጭ ሽንኩርት እንደሸቶ። ከዛም አንድ ቃል አለ፣ ሊላሂ ደሩል ሐሰድ ማዕደለ በደአ ቢሳሒቢሂ ፈቀተለ። እንደ ሒስድ ፍትሃዊ ዳኛ የለም። በባለቤቱ ነው የሚጀምረው ፍርድ። በደአ ቢሳሒቢሂ ፈቀተለ። ሒስድ ሕይወትህን ያጠፋዋል፣ ሕይወትህን ያበላሸዋል። አንተ ዛሬ ቲክቶክ እያየህ ስንት አይነት ዳዕዋ ሊመጣል ይችላል። ስንቱን አዳምጣሃል፣ ስንቱን ታውቃለህ። አላህ በሰጠህ ኒዕማ 50 ሺህ ዓመት ይጠይቃል። 50 ሺህ ዓመት ማለት አንተ በዑምረህ 40 ዓመት ልትቆይ ይችላለህ፣ 50 ዓመት ልትቆይ ይችላለህ፣ ከፍ ካለ 60 70 ዓመት ልትቆይ ይችላል። ወላኪን ግን አላህ ሒሳብ የሚያደርግህ 50 ሺህ ዓመት። ወንድሞቼ 50 ሺህ ዓመት ማለት ቀላል አይደለም። እኛ የምናውቀው ስንት አይነት ዳዕዋዎች አለን። ስለቀራ አይደለም የሰው ልጅ እኮ ዳዕዋ የሚናገረው። የሰማውን ማሰማት ይችላል ወንድሜ። አላህ ግን ኢዕለም ብሎሃል፣ ወቅ ብሎ ማወቅ ግዴታ ነው። የሰማኸውን ግን አሰማው። ያ አኺ ቀብር ውስጥ ብቻህን ገብተህ ስጋና አጥንትህን ትላትል ይሻማው። ያ አላህ አብሮህ እኮ ማንም የለም። ቀብር ውስጥ ተዘግቶብህ በህይወትህ አይተህ የማታውቀው ጨለማ ውስጥ ቁጭ ብለህ መረቡክ ሲሉ ምን ትላለህ? ያ አላህ እማያቅ ሰው እኮ አሉ እንደ አህያ ላ አድሪ። አላህ ይጠብቀን ወላሂ ከቀብር ፈተና። አላህ ይጠብቀን ወንድሞቼ፣ አላህ ይጠብቀን። يا قوم إنما هذه
هذه الحياة الدنيا متاع وإن الآخرة هي